ሰላም እንዴት ናችሁ? ሰላም ነው፣ ሁሉ አማን ነው። የአዲስ አበባ ቤቶች ልማት ኮርፖሬሽን ያወጣው ማስታወቂያ አለ። የማስታወቂያ መረጃው ለሚያስፈልጋችሁ ሰዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር አድርጉት ለሁሉም እንዲደርስ የሚፈልጉት ስለሚኖሩ ማለት ነው። ምንድነው ማስታወቂያው የሚለው? የአዲስ አበባ ቤቶች ልማት ኮርፖሬሽን በከተማ አስተዳደሩ በተለያዩ ክፍለ ከተሞች ተገንብተው በተጠናቀቁ የ40/60 የጋራ ህንፃዎች ላይ የሚገኙ 1735 ንግድ ቤቶችን በግልጽ ጨረታ አወዳድሮ በሽያጭ ማስተላለፍ ይፈልጋል ይላል። በመሆኑም ኮርፖሬሽኑ ለጨረታ ያቀረባቸውን የ40/60 ንግድ ቤቶች ተወዳድሮ መግዛት የሚፈልግ ማንኛውም ተጫራጭ የተዘጋጀውን የጨረታ ሰነድ ከሚያዝያ 20 ቀን 2017 ዓ.ም ጀምሮ ባሉት 21 የስራ ቀናት ቅዳሜ ሙሉ ቀን ጨምሮ ከጠዋቱ 2 ሰዓት እስከ ምሽቱ 11 ሰዓት ተኩል ድረስ በአካል በመቅረብ የማይመለስ 1000 ብር በመክፈል ከዚህ በታች በተገለጹት ቦታዎች መግዛት ይችላል ነው የሚለው። የጨረታ መሻጫ ስፍራዎች አሉ። የሚገኝበት ቦታ ቂርቆስ ክፍለ ከተማ አስተዳደር ጽህፈት ቤት፣ የካ ክፍለ ከተማ አስተዳደር ጽህፈት ቤት፣ ቂርቆስ ክፍለ ከተማ አስተዳደር ጽህፈት ቤት ባምቢስ አካባቢ፣ የካ ክፍለ ከተማ አስተዳደር ጽህፈት ቤት መገናኛ፣ አራዳ ክፍለ ከተማ አስተዳደር ጽህፈት ቤት 4 ኪሎ፣ አቃቂ ቃሊቲ ክፍለ ከተማ አስተዳደር ጽህፈት ቤት ቃሊቲ መናኸሪያ ፊት ለፊት እንዲሁም አዲስ አበባ ቤቶች ልማት ኮርፖሬሽን ምስራቅ ቅርንጫፍ ጽህፈት ቤት 40/60 በሻሌ ሳይት ብሎክ 13 ላይ እነዚህ ሰነዶች ይሸጣሉ ነው። ከሚያዝያ 20 ቀን ጀምሮ ማለት ነው። ለተከታታይ 21 ቀናት የስራ ቀናት ይቆያሉ፣ ቅዳሜን ጨምሮ ነው የሚለው። ስለዚህ መግዛት መጫረት የምትፈልጉ ይህ ማስታወቂያ ከሚያዝያ 20 ቀን ጀምሮ በሽያጭ ላይ ይውላል ተብላችኋል። እንግዲህ መረጃው ለሌሎች እንዲደርስ ላይክ እና ሼር አድርጉት። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። በሌላ መረጃ መለሳለሁ። ባባይ